ሰዎች በተለያየ ምክንያት ህይወትን እንደፈለጓት ላይመሩ ይችላሉ። ለብዙ ዓመታት የበርካታ ወዳጆቼን ቃለ ምልልስ በዲያሪ ላይ እንዲያሰፍሩ የማድረግ ልማድ ነበረኝ። ከነኛ ወዳጆቼ መካከል ታዲያ ዛሬ ላይም ሳስበው መልካም ነገርን ላይምሮዬ የሚያስቀምጥ አንዳንድ ነገሮችን ያየሁበትን ማራፍላችሁ ደስ አለኝ። ጓደኛዬ የሰጠኝን ዲያሪ እስከ ዛሬ በደንብ አላነበብኩትም ነበር። ዛሬ ግን ምን እንዳነሳሳኝ አላውቅም። ከተኛው በኋላ ድንገት ተነስቼ ልክ ከሌሊቱ 6 ሰዓት ላይ ነበር መጀመሪያው ጀምሬ በተመስጦ ያነበብኩት። የምር ነገር በአንተ ውስጥ አየሁት። እንዴት የተዋበ ነው! ይገርማል። ኮትተህ ካመጣኸው ቀን ይልቅ ተስበህ የደረስክበት ይበልጣል።